አሰላሙ አለይኩም ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በሙዝ ኬክ ልንሰራ ነው። እዚህ ጋራ ትልልቅ ከሆነ 2 ሙዝ፣ ትንንሽ ከሆነ 3 ሙዝ። የሚያስፈልገን ግብአቶች እንቁላል 3 እንቁላል ባልዲ ያልሆነ ሀባይቢ እዚህ ጋራ 3 እንቁላል ለ30 ደቂቃ ውጭ ታረጉታላችሁ። ባሪድ ያልሆነ ካሳ ሱካር ነፍስ ባንድ እንደዛው አይነት ካሳ፣ ግማሽ ካሳ ዘይት፣ ቤኪንግ ሶዳ 1 ማንኪያ። በዚህ በማንኪያው ቫኒሊያ ሳይህም ካላችሁ በትንሿ ማንኪያ 1 ማንኪያ ቤኪንግ ፓውደር። እዚህ ጋራ 2 ብርጭቆ በነፍስ ብርጭቆ ዱቄት ኳይቲ ረሸት ሚልህ አርጋችሁ ትንቁሉሃ። በቃ አሁን አብረን እንሰራለን። የሚያስፈልጉን ግብአት እነዚህ ናቸው። እነዚህን ካዘጋጃችሁ በኋላ ባላችሁ መድረክ በየቤቱ የተለያየ ካህራባ ሊኖራችሁ ይችላል። አሁን አብረን እንሰራለን። ውድ ቤተሰብ ይኸው 3 እንቁላሉ እንደዚህ ታቡታላችሁ። አሁን ከእንቁላሉ ጋር በየው ነው የምናደርገው። ከሆነላችሁ በኋላ አሁን ስኳሩን ቀጥታለን። 1 ደቂቃ እንቁላሉን ብቻ ምጡ። ውድ ቤተሰብ ለ4 ደቂቃ ያህል እንደዚህ መጥቼዋለሁ። አሁን እዚህ ጋራ ግማሽ ዘይቱን አስታርጋችሁ ታረጋላችሁ። አሁን ትመጣላችሁ። በዘይቱ ጋር ደግሞ 1 ደቂቃ በአጠቃላይ ከ5 ደቂቃ በላይ ሙቁት። ዱቄታችን የተነፋ ነው። በ1 ማንኪያ ቤኪንግ ፓውደር አድርጌበታለሁ። ረሸት ሚል ነፍታችሁ ነው የምታዘጋጁት። አሁን ቀስ ብለን ወደዚህ እናወርደዋለን። ቀስ ብላችሁ መኪናውን እንዳያቆሽሽባችሁ። ለመኪናውን ማደባለቅ ይቻላል። ታጌት ስለሚሆንባችሁ ግማሽ ብርጭቆ ወተት፣ ቀስ ብላችሁ ወተት ጨምሩታላችሁ። እንደዚህ ተዘጋጅተናል። ውድ ቤተሰብ ይሄንን ሙዙን በሹካ እንደዚህ ታረጉታላችሁ። በሙዙ ላይ ደግሞ በትንሿ ማንኪያ ሩብ ማንኪያ ግርፋ ታረጉበታላችሁ። ነው እንደዚህ አድርገናል።
በዚህ ደግሞ ቤኪንግ ሶዳ ግማሽ ሩብ ያኔ ግማሽ በትንሿ ማንኪያ እዚህ ጋር እናደርጋለን። አው ላይ 3 መላዕጋ አችቶ ሀላቢያት ቆንጆ ጣዕምና ቆንጆ እንፊአል ይሰጠዋል። ያን እንደዚህ አድርጋችሁ ታዋህዱታላችሁ። ቤኪንግ ሶዳውና ከሉ ለኬኩ በጣም አሪፍ ቴስት ይሰጠዋል። እናም ግርፍ አድርገንበታል። በከላጥ አታርጉት፣ እንደዚህ ፍጥፍጥ አድርጉት። በሰል ያለ ሙዝ ቢሆን የተሻለ ነው። አሁን ይሄ እንደዚህ ተዘጋጅተናል። ይሄን በደንብ ላዋህደውና ቀስ ብለን ሙዛችንን እናወርደዋለን። የተጠቀምኩት 2 ሙዝ ትልልቅ ነው። እናንተ ሙዛችሁ ትንንሽ ከሆነ 3 ትንንሽ ሙዝ አድርጉት። ግማሽ በትንሿ ማንኪያ ግርፋ አድርጉበት። አሁን ቀስ ብለን እናዋህደዋለን። ይሄን ባንመታው በትንሽ መቱት፣ በጣም እንዳይዋሃድ። አሁን ጃሄዝ ሆኗል። ወደምትጋግሩበት ቦታ ማዘጋጀት ነው። ሀባይቢ እንደዚህ አድርጋችሁ ካፕኬክ ማስቀመጫው ላይ 3 ጊዜ አየር ካለው እንዲገባ መጀመሪያ ፉሩን ሀር አድርጉት። ከዛ እንደ ፉሩናችሁ 180 ሴንቲግሬድ አድርጋችሁ ለ25 ደቂቃ ወይም ከዛ በታይ ካፕኬክ ስለሆነ ቶሎ ይደርሳል። ከዛ በነካሽ አይታችሁ ታወጣላችሁ። አብረን እንሰራለን።